ከመጀመሪያውኑ በጥንቃቄ ከመጀመሪያ እስከ መጨረሻ ቪዲዮውን አይታችሁ እንድትመዘገቡ። ሁለተኛ አካውንት ከከፈታችሁ አውቶማቲካሊ ሁለቱንም ይዘጉታል ማለት ነው። ስለዚህ ይህን ነገር አስቀድማችሁ እንድታውቁ። አሁን ወደ ቪዲዮው እንሂድ። ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ አፕሊኬሽን ተመልሰናል ማለት ነው። እንግዲህ ዛሬ የተለቀቀ አንድ አዲስ አፕ አለ። እንደምታዩት እዚህ ጋር ካያ ቻት ነው የሚለው እዚህ ጋር ካያ ቻት ይላል። በጣም ግሩፕ ቮይስ ቻት አፕሊኬሽን ነው። አሪፍ ነው። በጣም ለሆስትም ለኤጀንትም አሪፍ ፖሊሲ አለው። ስለዚህ ሁላችሁም ዛሬውኑ ተመዝግባችሁ ስራ መጀመር ትችላላችሁ። በመጀመሪያ ግን ይህን ቪዲዮ ከመጀመሪያ እስከ መጨረሻ በደንብ ተከታተሉት። ምክንያቱም ካላያችሁት መልቲፕል አካውንት ስለማይፈቀድ ሚስቴክ እንዳትሰሩ ማለት ነው። እንዲሁም ደግሞ ሆስት የሆነ ወደ ኤጀንት መቀየር ስለማይችል ኤጀንት መሆን የፈለጋችሁ ከመጀመሪያውን ኤጀንቱ ናችሁ እንድትመዘገቡ፣ ሆስት መሆን የፈለጋችሁም ሆስቱ ናችሁ እንድትመዘገቡ በደንብ ፕሮሰሱን ማየት አለባችሁ ማለት ነው። ካላያችሁት አፕሊኬሽን ዳውንሎድ እንዳደረጋችሁ እዚህ ጋር በምታዩት መልኩ አለ። ኦፕን እንለዋለን። እዚህ ጋር እንግዲህ ለመመዝገብ አፕሊኬሽኑን ኦፕን እንዳላችሁት በዚህ መልኩ ይመጣላችኋል። እንደምታዩት ካያ ቻት ነው የሚለው። እንደምታዩት ካያ ቻት ስትሉት ነው ፕሌይ ስቶር ላይ ሰርች ስታደርጉት የሚመጣላችሁ። ስለዚህ ኦፕን እንዳላችሁት በዚህ ጋር የመመዝገቢያ ፎርም ያመጣላችኋል። ጎግል የሚላለ እዚህ ጋር እንደምታዩት በጎግል አካውንታችሁ ነው የምትመዘገቡት። እዚህ ጋር ጎግል የሚለውን ክሊክ እናደርጋለን። በጎግል አካውንታችሁ እንደገባችሁ በዚህ መልኩ የመመዝገቢያ ፎቶታችሁን ምረጡ። እዚህ ጋር ፊሜል ሜል የሚለውን አንድ ጊዜ ከተመረጠ ስለማይስተካከል በደንብ አድርጋችሁ አስተውላችሁ ምረጡ። ከላይ ስማችሁን ቀይሩ። የራሳችሁን ስም ምናልባት ስሙ ከዚህ በፊት ሌላ ሰው ተመዝግቦበት ከሆነ ፊደል እየቀየራችሁ ማስገባት ነው። ከታች ሴሌክት ኤጅ የሚል አለ። 2026 ብሎ ስለሚጀምር እናንተ ወደታች አወርዱትና ከ18 ዓመት በላይ እንዲሆን አድርጋችሁ እድሜያችሁን ታስተካክላላችሁ ማለት ነው። ከዚህ ጋር አስፈላጊ ከሆነም ፕሮፋይል ፒክቸር ማስገባት ነው። ይህን ካደረጋችሁ በኋላ ከታች ስታርት የምትላለች፣ ስታርት የምትለው ትበራላችኋለች። ስታርት እንለዋለን። በደንብ መመልከት ያለባችሁ እንደዚህ ከተመዘገባችሁ በኋላ ኤጀንት መሆን የፈለጋችሁ እዚህ ጋር ምንም ነገር መነካካት አይጠበቅባችሁም። ምንም ነገር መንካት የለባችሁም። ኮመንት ሴክሽን ላይ የኤጀንት ሊንክ ፎርም አስቀምጬላችኋለሁ። ኤጀንት ሊንክ ብዬ ወደዛ ነው ሂዳችሁ ፎርም የምትሞሉት። እዚህ ጋር ምንም ነገር መንካት አይጠበቅባችሁም። እዚህ ሆስት መሆን የምትፈልጉ ብቻ ናችሁ። እዚህ ጋር ወደ ፕሮፋይል ፔጃችሁ ሂዳችሁ እዚህ ጋር ዝቅ አድርጋችሁ እዚህ ጋር ሆስት ሪዋርድ የሚላል እንደምታዩት እዚህ ገብታችሁ አፕላይ የምታደርጉት ኮድ ደግሞ በዚህ በስክሪኑ የምታዩትን ኮድ አስገብታችሁ አፕላይ ማድረግ ትችላላችሁ። ስለዚህ አሁን መጀመሪያ የማሳያችሁ ኤጀንት የምትሆኑበትን መንገድ ነው የማሳያችሁ። ስለዚህ አሁን ኤጀንት መሆን የፈለገ ሰው ወደ ኮሜንት ሴክሽን እንሄዳለን። እንግዲህ አሁን ኤጀንት እንዴት ክሬት እንደምታደርጉ ነው የማሳያችሁ። እዚሁ አፕሊኬሽኑ ላይ የኤጀንት ፎርም ያለውን እሱን እንዳትሞሉ። ምክንያቱም እሱን ከሞላችሁ አንደኛ በኦፊሻል ውስጥ ትገቡና አንደር ሪቪው ብሎ ከ3 ቀን ከዛ በላይ ሊቆይባችሁ ይችላል። ያ ማለት ስራችሁን ቶሎ እንዳትጀምሩ ያደናቀፍባችሁ ማለት ነው። ስለዚህ አሁን ኮሜንት ሴክሽን ባስቀመጥኩላችሁ ሊንክ ግን አፕላይ ስታደርጉ ወዲያውኑ አውቶማቲክ ኤጀንት ክሬት ይሆንላችኋል። ስራችሁን መጀመር ትችላላችሁ። ስለዚህ አሁን ወደ ኮሜንት ሴክሽን እንሄዳለን። እንግዲህ አሁን ኮሜንት ሴክሽን ላይ ይገኛለሁ። ምዝገባችሁን ከጨረሳችሁ በኋላ አፕን አውርዳችሁ ኤጀንት ለመሆን እዚች ጋር ኤጀንት ሊንክ ብዬ ያስቀመጥኳት ሊንክ አለች፣ ፎርም ማለት ነው። እሷን ክሊክ እናደርጋለን። እዚጋ ያው ክሮምን ትጠቀማላችሁ ፎርሙን ለመሙላት ክሮም የሚለውን መርጣችሁ በምታዩት መልኩ የኤጀንት ፎርም በዚህ መልኩ ይመጣላችኋል። ስለዚህ እዚህ ጋር መጀመሪያ ዩር ካያ አይዲ ላን የራሳችሁን አይዲ እዚህ ጋር ታስገባላችሁ። የራሳችሁን አይዲ ማለት ነው። የራሳችሁን አይዲ ታስገቡና ከታች ጌት የምትል ኦፕሽን አለች። እሷን ጌት የምትለዋን ክሊክ ታደርጋላችሁ። ክሊክ ስታደርጓት ሜሴጅ ወደ አፑ ይልክላችኋል። ሲስተም ኖቲፊኬሽን ላይ ማለት ነው። ሜሴጅ ላይ ገብታችሁ ኮዷን ታገኛላችሁ። ስለዚህ አሁን እዚች ጋር እንደምታዩት ጌት የምትለዋን ክሊክ እናደርጋለን። ወደ አፑን ገባና እዚህ ጋር እንደምታዩት የሜሴጅ አይካን አለ ከታች እንደምታዩት። እሷን ክሊክ ስታደርጉት እዚህ ጋር ሲስተም ኖቲፊኬሽን ኮዱን እዚህ ይልኩላችኋል። ስለዚህ እዚህ ጋር ሲስተም ኖቲፊኬሽን የምትለዋን ክሊክ ታደርጋላችሁ። እንደምታዩት እዚህ ጋር ኮዷን ታገኛላችሁ። ኮዱን እዚህ ጋር ቬሪፊኬሽን ኮድ ብሎ እዚህ ጋር ታገኙታላችሁ። እሷን ቁጥር ትይዛላችሁ ወይም ኮፒ አድርጋችሁ ቁጥሯን ለይታችሁ ትይዛላችሁ። ከዛ ወደ ፎርሙ ትመለሳላችሁ። እዚህ ጋር የምንሞላው ፎርም አለ፣ ወደ እሱ እንሄዳለን። በምታዩት መልኩ እንደዚህ ኮዳችሁን ካስገባችሁ በኋላ ከታች ኤጀንት ኔም የሚል አለ። እዚህ ጋር የሆነ ስም ትሰጣላችሁ የፈለጋችሁትን። ከታች የኛ ካንትሪ ፍላግ ገና አልገባችም፣ ያው ዛሬ ስለሆነ የጀመረው አድ እናደርጋለን። ፍላጉ ቢለለም ፍላጉ ባይኖርም እዚህ ጋር ዝም ብላችሁ ምንም ችግር የለውም። የፈለጋችሁትን ቁጥር እዚህ ጋር ስጡ፣ ዝም ብላችሁ ሌላ ካንትሪ መርጣችሁ ማለት ነው። ከታች ዋትሳፕ የሚለው ግን የራሳችሁን ስልክ ቁጥር ታስገባላችሁ። እዚህ ጋር የራሳችሁን ስልክ ቁጥር የፈለጋችሁትን ስልክ ቁጥር ታስገባላችሁ፣ ዋትሳፕ የምትጠቀሙበትን። ከዛ ከታች ሳሚት የሚለው እንደዚህ ይበራላችኋል ማለት ነው። ሁሉም ፎርም ከሞላችሁ በኋላ ከዛ እዚህ ሳሚት ትሉታላችሁ። ወዲያው ኤጀንት አካውንት ክሬት ይሆንላችኋል ማለት ነው። ስለዚህ በዚህ መልኩ ኤጀንት ክሬት ማድረግ ትችላላችሁ። ቀጣይ ሆስት እንዴት እንደምትሆኑ ነው ማሳያችሁ። ስለዚህ እዚች ጋር
ሆስት ሪዋርድ የምትላለች ፕሮፋይላችሁ ላይ ሄዳችሁ ሆስት ሪዋርድ የምትላለች እንደምታዩት እሷን ክሊክ እናደርጋለን። በምታዩት መልኩ እዚህ ጋር ይመጣላችኋል ጆይን ኤጀንሲ የሚል መጀመሪያው ላይ እንገባለን። እዚህ ዚች ጋር ጆይን ኤጀንሲ የምትለዋን ክሊክ እናደርጋለን። ልክ በዚህ መልኩ ኢንቪቴሽን ኮድ አስገባ የሚል ይመጣላችኋል። እዚህ ጋር በዚህ በስክሪኑ የምታዩትን ኮድ ታስገባላችሁ። እንደምታዩት ቀለቀል ነው ፊደልና ቁጥር 6 ካፒታል ኤ ካፒታል ኦ ካፒታል አር ካፒታል ኤች ከዛ መጨረሻዋ ዜሮ ናት። ይችን አስተውላችሁ በደንብ ታስገባላችሁ። ከዛ ከታች እንደምታዩት ኔክስት የሚል አለ። ኔክስት የሚለውን እንጫናለን። ከዛ በመጨረሻ በዚህ መልኩ ኮንፌርም በል ይላል። እዚህ ጋር ኮንፌርም የሚል አለ። ኮንፌርም ትሉታላችሁ። በዚህ መልኩ ሆስት ናችሁ ተመዘገባችሁ ማለት ነው። ከዛ ፌስ አውተንቲኬሽን ሰጣችሁ ዴይሊ ታስካችሁን መጀመር ትችላላችሁ። ይህን ይመስላል እንግዲህ አፕሊኬሽኑ በጣም አሪፍ ነው። በአንደኛ በኦዲዮ ቻት ብቻ ነው የሚሰራው፣ ቪዲዮ ላይ የለውም። ሁለተኛ ደግሞ ዌልካም ሪዋርድ ለተከታታይ 7 ቀናት በቀን 5000 ነው የሚሰጣችሁ። ለሰዓት 2500 ለ2 ሰዓት 5000 ይሰጣችኋል በቀን ማለት ነው። 10000 ፖይንት $1 ማለት ነው። እዚህ ፕላትፎርም ከ7 ቀን በኋላም ፍሪ ሪዋርድ አለው፣ ኦርዲናሪ ታስክ አለው እና በጣም አሪፍ ነው። እንደዚሁ ኤጀንት ኮሚሽን እና ሌሎች ነገሮችን በጣም አሪፍ ፖሊሲ ነው ያለው። እሱን አስቀምጥላችኋለሁ ቴሌግራም ግሩፕ ላይ ጆይን ብላችሁ ሁሉንም ፖሊሲ ማየት ትችላላችሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ።